ሰላም ጤና ይስጥልኝ ውድ እህቶቼ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ አረብ ሀገር ኑራችሁ ወደ ሀገር ስትገቡ ከምትቆጩበትና ከምታዝኑበት አጉል ልማድ እንድትወጡ ከራሴ ህይወት ተሞክሮ ጥቂት እውነተኛ ምክሮችን አካፍላችኋለሁ። እኔ አረብ ሀገር ኑሬ ሀገር በገባሁበት ሰዓት በጣም የቆጨኝና የምር ነው የምላችሁ። አሁን ተመልሼ አረብ ሀገር መጥቻለሁ። ነገር ግን በጣም በቃ ባሳለፍኩት ነገር ቆጭቶ አሁን ግን ተምሬበታለሁ አልሐምዱሊላህ እና እሱን ነገር ለእናንተ ማድረስ ስለፈለኩኝ ነው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ደግሞ በቪዲዮ ላይ ያላችሁን ሐሳብና አስተያየት በቪዲዮ መጨረሻ ላይ በኮሜንት አሳውቁኝ። አንደኛ የልብስ አገዛዝ አጉል ልማድ። እንግዲህ ልንተወው ወይ ሊቀር የሚገባው በጣም ወሳኙ ነገር ምንድነው? የማይረባ ልብስ መሰብሰባችንን ማቆም። ብጥጣሽ ልብስ ዝም ብለን የምንሰበስበውን ነገር እባካችሁ አቁሙ። የሚያምራችሁን ሳይሆን የሚያምርባችሁን ልብስ መርጣችሁ ግዙ። እንዲሁም ደግሞ የምታስቀምጡት ሳይሆን በኩራት በፈለጋችሁ ሰዓት አንስታችሁ ልለብሱት የምትችሉትን ልብስ ብቻ መርጣችሁ ግዙ። ነጠላ ወይም ጎደሎ ልብስ አትግዙ። ጎደሎ ወይም ነጠላ ማለት እንግዲህ ሸሚዝ ገዝታችሁ ጉርዱን በሌላ ጊዜ በሚል እሳቤ የምታስቀምጡት ልብስ ማለት ነው። ስለዚህ እሱን ወዲያው ካገኛችሁለት ግዙለት። ካልሆነ ግን እለፉት። ስላማራችሁ ብቻ ልብስ አትሰብስቡ። የእውነቴን ነው የምነግራችሁ። ሌላው ተግባራዊ ልብስ ሊኖራችሁ ይገባል። ይሄ ምንድነው? በተለይ ለሙስሊም እህቶቼ እኛ አገር ስንገባ እንደዚህ እንዳረቦች በቤት ውስጥ አይደለም የምንኖረው። እንወጣል ታክሲ ውስጥ፣ ባጃጅ ላይ እንዲሁም ደግሞ የምንሄድበት ሁሉም አካባቢ ወይም ሁሉም ቦታ ሰው ጋር ነው የምንቀላቀለው። በዛን ጊዜ የሚያሳቅቀን ልብስ ሊሆን አይገባም ልብሳችን። ወይም ኮተት ዝም ብሎ እጅጌ የሌለው ለምሳሌ ልብስ ሊኖረን አይገባም። ላውንጋውን እደርባለሁ ጃኬት ምናምን፣ ይሄ የማይሆን ነገር ነው። ስለዚህ ቆንጆ ቀሚሶችን ግዙ። በጣም ረጅምና አፈር የሚጎተት ልብስ፣ አጭርና ሰውነት የሚያሳይ እንዲሁ ደግሞ ስስና የውስጥ ልብሳችንን የሚያሳይብን ልብስ፣ እንዲሁ ደግሞ በጣም ጠባብ ኮንፊደንስ የሚያሳጣን የሚያጨናንቀን ልብስ እሱን ነገር አትግዙ። እዚህ ስላማራችሁ ብቻ ባካችሁ ብራችሁን አታውጡ። ይሄ ሁሉ ልብስ ተቀምጦ የምትለብሱትን ልብስ ፍለጋ ሱቅ ለመሄድ ትገደዳላችሁ ማለት ነው አገር ከገባችሁ በኋላ። ስለዚህ እባካችሁ አቁሙ። ሁለተኛ ሻምፖ፣ ቅባትና ሎሽን የመሳሰሉትን ነገሮች አልተስማማኝም በሚል ሳያልቅ ሌላ አትቀይሩ። የምሬን ነው የምነግራችሁ ማለት ነው። ብቻ ንጹህ ሁኑ። በቃ ንጽህናችሁን ጠብቁ። በደንብ የሚያጸዳችሁ ከሆነ ቢያንስ እንኳን ያን ያልተስማማችሁ ነገር እስከሚያልቅ ድረስ ጠብቁ ማለት ነው። ታገሱ። ያንን ስጨርሱ ይለቅልኝ በሚልም አትደፋፉት። ሐራም አለይኩም። ስለዚህ ያንን ጨርሱ። ካልተስማማችሁ ሌላ ግዙለት ማለት ነው። እንዲሁም ደግሞ የሎሽንና ክሬሞችን በተመለከተ ምንም ነገር አያስፈልጋችሁም እህቶች፣ ቫዝሊን ብቻ በቂ ነው። ለምሳሌ ሀገር ስንሄድ አሪፉ ለኛ ለኢትዮጵያውያን እንግዲህ አብዛኛው ሰው የሚጠቀመው ምንድነው? ግሪሲሊን ነው። ስለዚህ እዚህ ብሩን ስላገኘ ነው ስለተመቻችልን ብቻ ለምን ክሬም እንቀያይራል? ቫዝሊናችን በቂ ነው። እንደዚህ ደግሞ በክሮሎክስ እና በኬሚካል ለምሳሌ በጣም ለተጎዳና ለቆረፈደ እጃችሁ ማለት ነው ማታ ከመተኛታችሁ በፊት ቫዝሊኑን በደንብ ተቀቡና በደንብ ቀቡት። ከዛ ካልስ ወይም ጓንት ለብሳችሁ እደሩ። ይህን ለውጡን እንግዲህ ቢያንስ በ3 ቀን በትክክል ታዩታላችሁ ማለት ነው። ስለዚህ ውድ ክሬም በመግዛት የቆረፈደ እጅን ወይም እንደዚህ የሆነውን አስለቅቃለሁ ብላችሁ እባካችሁ በውድ ክሬም አትግዙ። የምትልኩት የቤት ዕቃ ሁኔታ እንግዲህ ቀድማችሁ የምታርፉበትን ሰፈራችሁን መጀመሪያ ገምግሙ። ውሃና መብራት አለ ወይ? የመብራት ቆጣሪ ማለት ነው። ቆጣሪ ከሌለ፣ ውሃ ከሌለ፣ በተለይ የቤት ቆጣሪ ከሌላችሁ ማለት ነው እንግዲህ የሚያስፈልጋችሁ። ለዛውም ደግሞ ዕቃኒ እንዲገዙ መመክራችሁ ለእጃችሁ ብር ይዛችሁ ትርፍ ከሆነ ነው ማለት ነው። ስለዚህ ለዛም ይሁን ምንድነው ለምድጃ የሚስማማና ለከሰል የሚሆን ብረት ድስት ብቻ ነው የሚያስፈልጋችሁ። ሌላ የሻይ ፔርሙስ አለቀ። ሌላ ነገር አያስፈልጋችሁም። እንዲሁ ደግሞ ውሃና መብራት ያላችሁ እንዲሁም የግል ቤት የራሳችሁ ቤት ያላችሁ ልጆች ደግሞ ከቻላችሁ ብሩ ካላችሁ የምትንቀሳቀሱበት ገንዘብ ኑሯችሁ ትርፍ በቃ ቤቴን ላሟላ ካላችሁ እንግዲህ ከፍሪጅ ጀምሮ እስከ ቀሳላ ድረስ የልብስ ማጠቢያ ማሽን ድረስ
ትልልቅ እቃዎችን ብታሟሉ ደስ ይለኛል። አሪፍ ነው። እሱን አድርጎ ካላችሁ ማለት ነው። ሌላ ግን ይሄ ብልጭልጭ እንዳረቦቹ ለሸልፍ ጌጥ የሚሆን እቃ ግዙ ብዬ እኔ አልመክርም። ለምሳሌ የተብለጨለጨ ሰሃን፣ ማንኪያ፣ ብርጭቆ ወዘተ የመሳሰለ ነገር እባካችሁ አትግዙ። ምን ይሰራላችኋል? ከዛ ሸልፍ ላይ ተቀምጦ አይኑን ነው የምታዩት። ለእናንተ ምንም አይጠቅማችሁም። ይልቅ ትንሽዬ ብር ይዛችሁ ብትገቡ በሀገራችሁ ቢያንስ በረንዳ ላይ እንኳን ሻይ ሽጣችሁ የራሳችሁ ወረት ትንሽዬ ካለቻችሁ ራሳችሁን ትደጉማላችሁ ማለት ነው። ስለዚህ ብራችሁን በአረብ ሀገር በተለያየ በጥቃቅን ነገር ብራችሁን አታውጡ። አራተኛ ለቤተሰብ ልብስ ኦንላይን ላይ አትሰብስቡ እባካችሁ። እንግዲህ እዚህ በውድ ዋጋ የገዛችሁትን ልብስ ሀገር ስትገቡ እንዳረባ ማለት ነው። አንድ ቀን ሳይለበስ የቤት መወልወያ ሆኖ ነው የምታገኙት። የዛኔ ይቆጫችኋል። የምር ነው የምላችሁ። ስለዚህ ቢያንስ እራሳቸው ልካቸውን የሚፈልጉትን ልብስ እንዲገዙ ፍቀዱላቸው። ትንሽ ብር ላኩላቸው። ለምሳሌ በአመት አንድ ጊዜ ሊሆን ይችላል። እንደፈለጉ ማለት ዋጋ ያስከፍላል። ስለዚህ ቢያንስ በውስን ጊዜ ትንሽ ብር ልካችሁ እንዲለብሱ ማድረግ ትችላላችሁ። በተለይ እናቶች በየጊዜው የሚመጣ ፋሽን አለ። ለምሳሌ ድሪያ፣ ሺቲ፣ እንደዚህ ሽፎኖች፣ ሂጃቦች ምናምን አሉ ማለት ነው። ስለዚህ እነሱን እንዲገዙ እነሱ ነው እንደውም የሚፈልጉት። ቤት ውስጥ ደግሞ የሚለበሰው ሺቲ ነው፣ ቢጃማ ነው በቃ። ስለዚህ እሱን እንዲገዙ ፍቀዱላቸው እንጂ እዚህ ያማራችሁን እየሰበሰባችሁ ለቤተሰብ እያላችሁ ብራችሁን አታባክኑ። አምስተኛ የምትልኩት ገንዘብ ለማንና ለምን ይውላል? ይሄን ነገር እስኪ ቆም ብላችሁ አስቡ። የምር ብራችን ሄዶ ለምንድን ተግባር ነው የሚውለው? ምንድን ነው የሚጠቀሙበት? ቸግሯቸዋል? ለአስቤዛ ነው የሚያደርጉት? ወይስ ቤት እየሰሩበት ነው? ወይስ ለወረት ነው? ወይስ ደግሞ ዝም ብሎ ጫት እየተቃመበት ነው? ወላሂ ብዙ እህቶች ማለት ነው እውነት ለመናገር አግብታችሁን ባሎቻችሁን ጥላችሁ የመጣችሁ እዚህም ሆናችሁ ደግሞ አቅል የሌለው አባት ያለው አለ። እንዲሁ ወንድሞቻችሁ ብቻ አብዛኛው ሰው ለችግር ተብሎ እንዲሁ እንደፈለጉ ይሆኑ ከሚቸግራችሁ እያላችሁ ትልካላችሁ። ግን ጫት ነው የሚቃምበት። የምር እኔ ጫት ለምን ተቃመ በሚለው በዚህኛው ነው ውስብስብ ሀሳብ መግባቴ አይደለም። ነገር ግን ሰው ሽሮ እያማረው እንዴት ጫት እንትን ይላል ማለት ነው። ስለዚህ እዚህ እናንተ እየተጨናነቃችሁ እነሱ ሃይላንድ ውሃ ይዘው ጫት ሲቅሙ የሚውሉ ከሆነ ተጠንቀቁ። ከዚህ ነገር ራሳችሁን። ሌላው ደግሞ የምትልኩለት ሰው ማን ነው? ነገ እኔ ባጣ የሚስቅብኝ ነው ወይስ የሚደግፈኝ ሰው ነው የሚለውን በደንብ አስቡበት ማለት ነው። እኔ በግሌ ያለኝ አስተሳሰብ ምንድነው እዚህ አስተያየትና መመክራችሁ ሲጀመር እዚህ ሀገር ስኖሩ ከራባችሁ ዘመዶቻችሁ ላስቤዛ ላኩላችሁ። መቼም እዚህ ብር እያለን እነሱ እየቸገራቸው እየተራቡ ራብ ጅን ነው። ስለዚህ እንዳይረባቸው እርዷቸው። እሱንም ደግሞ ለምሳሌ አስቤዛ ማሉላቸው። በአመት አንድ ጊዜም ሊሆን ይችላል፣ በሁለት ወር ወይ በሶስት ወር እንዲያቅማችሁና ብቻ ረዘም ያለ ጊዜ እንዲቆይ እናንተም እንዳታስቡ ባንዴ አሟሉላቸው ማለት ነው። ከዚህ የተረፈ ግን እኔ ለማንም ለምንም እንደፈለጉ በሚል እሳቤ ብራችሁን አትላኩ። ነገ ጧት እናንተም ተመልሳችሁ ትሄዳላችሁ፣ የሚደግፋችሁ የለም። ስለዚህ ቤተሰብ ራሱ ደስ የሚለው እነሱ እየተቸገሩም ቢሆን እኛ ስንሄድ አንገታችንን እንዳንደፋ ቢያንስ እንኳ በረንዳ ላይ ወተን ሻይ ሽጠን ደህና አይምሯችንንም ሆነ ጉልበታችንን ይዘን ሄደን ትንሽ የገንዘብ ይዘን ሄደን ትንሽ ነገር ሰርተን ስንገባ ነው። እነሱ ጋር ስንውል ደስ አይላቸውም። የኛን ፊት ማየት አይፈልጉም። ስለዚህ ቢያንስ እህቶቼ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ በቀጣይ ጠቃሚ ርዕስ እስከምንገናኝ ሰላም ቆዩ።